ነቢያችን ምን ይላሉ يقول الله تعالى يا آدم الله سبحانه وتعالى يوم القيامة آدمን ይጠራዋል فيقول آدم من ይላል لبيك وسعديك والخير في يديك نعم مرحبا ጌታዬ መልካም ነገር ሁሉ አንተ እጅ ነው ያለ ይላል آدم فيقول الله سبحانه وتعالى من ይላል أخرج بعث النار የሳትን እጣ ድርሻ አውጣ ከኡመቶችህ ይባላል ويقول አባታችን آدم ምን ይላሉ وما بعث النار የሳት እጣዎች የሳት ድርሻ ምን ያህል ነው ይላሉ አባታችን آدم ويقول الله من ይላል من كل 1999 في النار وواحد في الجنة 999 የሳት አውጣ ከአንድ ሺህ ውስጥ አንድ የጀነት አውጣ ይባላል ያ አላህ 999 የጀሃነም አንድ የጀነት يا سلعة الرحمن ليس ينالك في الألف إلا واحد لاثنان ይላሉ ابن القيم ኑንያ የሚባል ግጥማቸው ላይ አንቺ አላህ ጀነትኮ ከአንድ ሺህ እኮ አንዱ ብቻ ነው የሚያገኝሽ ደካማ ወንጀለኛ ያገኝሽም ይላሉ ከአንድ ሺህ አንድ አውጣ ያኔ መውቂፍ ከአላህ ፊት የተሰበሰበው ፍጡራን ይደነግጣሉ ረሱል ምን አሉ يوما يجعل الولدان شيبا ሕፃናት የሚሸብቱበት ቀን ደንግጠው ማለት እኮ ያ ቀን ነው وترى الناس سكارى ሰው በድንጋጤ የሚሰክርበት ማለት ያ ነው አሉ ነቢያችን ሰለላሁ ዐለይሂ ወሰለም በጣም ብዙ ናቸው ከኛ ጋር አንድ ለ999 ነው ልዩነታችን ይህን ሐዲስ ነብዩ ሲናገሩ فشك ذلك على اصحاب النبي ነዛ ደጋግ ሰሃቦች ደነገጡ فقالوا يا رسول الله أنت يا الله ملكتنيا أينا ذلك الواحد يا أندو تاديا كنيا محل ما نون ديالو صحابوش فقال نبي منالو أبشروا أيزوجو أتكزو كيأجوجنا كمأجوج زت أيمتو زتنا ينسو ناتشو إن أنت ناتشو أندالاتشو صحابوش ترقاقو بقطر الجقبت أم بزوش ناتشو يأجوج ومأجوج አሁን የት ይገኛሉ የት ነው የሚገኙት አንድ ደግ ንጉስ ዙልቀርነይን የሚባል የሆነ ቦታ ዘግቷቸው ነው ያሉት ዙልቀርነይን መሊኩን ዓዲል የመሬትን ሁለት አቅጣጫዎች በብቸኝነት የተቆጣጠረ ደግ ሳሊህ የነበረ ንጉስ ነው ሌላ አንዳንድ ሙፈሲሮቹ ነብይም ነው ያሉ አሉ ብቻ ዙልቀርነይን አላህ የሰጠውን ስልጣን ይዞ وآتيناه من كل شيء سببا ሁሉም ነገር ተሰጥቶታል መሳሪያው ሰራዊቱ ሁሉም የአላህ እርዳታ አብሮት አለ መሬትን የዞረ ከሽርክ ማጽዳት በተውሂድ ነበር የሚያጠምቃቸው اما من ظلم فسوف نعذبه በሽርክ ነፍሱን እኮ የበደለ ከባድ ቅጣት እንቀጣዋለን ثم يرد الى ربه ከዛም ወደ አላህ ይመለሳል አላህም ከባድ ቅጣት ይሰጠዋል ሽርክ የሚሰሩትን ይቀጣ ይገል ነበር እነዚያ ያመኑትን وأما من آمن وعمل صالحا መልካም የሰራ በአላህ ቀጥ ብሎ ያመነ ከሽርክ የራቀ ዱንያም ላይ መልካም እንለዋለን ነገሩን እናገራለታለን ይል ነበር መሬትን እንዲህ በተውሂድ ያጠባት ይሄድ ነበር አንዴ ከምስራቅም ከምዕራብም ተመልሶ ወደ መሃል ሲያቀና حتى إذا بلغ بين السدين ሁለት ትላልቅ ተራራዎች ጥግ ደረሰ ሰደይን ማለት ጀበለይን عظيمتين ሁለት ትላልቅ ተራራዎች ናቸው እዚህ ትላልቅ ተራራዎች ጥግ እንደደረሰ وجد من دونهما قوما ህዝቦችን አገኘ ተራራው አካባቢ የሚኖር ህዝቦች እነዚህ ህዝቦች ግን لا يكادون يفقهون قولا ንግግርን የማይችሉ ሌላን ቋንቋ የማይችሉ በራሳቸው ብቻ የታጠሩ እኒህን ግለሰቦች አገኘ እነዚህ ግለሰቦች ይህን ትልቅ ኃያል ንጉስ ሲመለከቱ የሚያስቸግሯቸውን ፍጡሮች እንዲከላከልላቸው አቤቱታ አቀረቡ ግን በየትኛው ቋንቋ ያቀርቡ ከህዝብ የተገነጠሉ ናቸው ሙፈሲሮቹ ምን ይላሉ አንዱ ለአንዱ እየተረጎመ አንዱ ለአንዱ እያስተላለፈ ለዙልቀርነይን መልእክታቸውን አደረሱ
አንዳንድ ሙፈሲሮች ምን ይላሉ 30 አስተርጓሚ ደርሷል ይላሉ ከነሱ የሚፈልጉት መልእክት ዙልቀርነይን እስኪደርስ ድረስ 30 አስተርጓሚ ላይ ንግግራቸው ተገላብጦ ነበር የሚደርሰው ብቻ በዚህ መልኩ ምን አሉት ቀረቡና አንተ ዙልቀርነይን ሆይ እነ ያእጁጀ ወማእጁጀ ሙፍሲዱነ ፊል አርድ ያእጁጅና ማእጁጅ የሚባሉ በዚህ ሁለት ተራራ መሃል የሚወጡ ፍጥሮች አሉ መሬትን እየበከሏት ነው فهل نجعل لك خرجا እኛ ግብር እንክፈልህ እንዴ አላ አንተ جعل بيننا وبينهم سدا በእኛና በእነሱ መሃል ግርዶሽ እንድታረግልን ኬላ እንድታደርግልን እንክፈልህ እንዴ አሉት ዙልቀርነይን ምን አለ قال ما مكنني فيه ربي خير ጌታዬ ለኔ ሰጠኝ ስጦታ ከምትሉኝ ነገር ሁላ የተሻለ ነው አላህ ምን ሰጥቶታል አላህ ራሱ ዘው መልስ ሰጠና ኢና መከናሁ ፊል አርድ መሬት ለኛ አመቻችተንለታል ወአተይናሁ من كل شيء سببا የሁሉንም ነገር ምክንያት ሰጠነዋል ብረቱ ንብረቱ ሰራዊቱ የጦር መሳሪያው ሁሉን ሰበብ አስባብ ሰጠነዋል ከዚህም በላይ የአላህ እርዳታ አብሮታል ما مكنني فيه ربي خير ጌታዬ ሰጠኝ ስጦታ ከሁሉም ነገር የተሻለ ነው አላቸው ባይሆን ግን فاعينوني بقوة اجعل بينكم وبينهم ردما ባይሆን በኃይል እገዙኝ የሰራተኛ ኃይል እፈልጋለሁ እናንተ እገዙኝ ከናንተና ከነሱ መሃል ረድመን ሰደን መንያዓን ግርዶሽ ጠንካራ የማይደፈር ላደርግላችሁ አላቸው በዚህ ተስማሙ ግንባታው ተጀመረ የእጁጅና ማእጁጅን ከዓለም የሚቆርጠው ግንባታ ተጀመረ የመጀመሪያው ስቴፕ የመጀመሪያው ደረጃ ምን ነበር አቱኒ ዙበር الحديد የተቆራረጠ ብረት አምጡልኝ አላቸው እነዚህን ህዝቦች ከየትም ቦታ ለቃቅመው አመጡና ከተራሮቹ መሃል ላይ ደረደሩት ትላልቅ ተራራ ናቸው እዛ መሃል ላይ እነዚህ ቁርጥራጭ ብረቶች ተከመሩ حتى اذا ساوى بين الصدفين ሁለተኛው ስቴፕ ይሄ ነው በሁለቱም ተራራዎች መሃል እንዳስተካከለው ከላይም ከታችም ከጎንም قال انفخوا حتى جعله نارا ንፉበት አላቸው ሳት አንድዱበት ከስር ሳት አረጉና ይሄን ትልቅ ተራራ የሚያህል ብረትን አቀለጡት حتى جعله نارا الى الله ቁርአን ላይ ፍም ሳት እስኪመስል እርስ በርሱ ተገናኝቶ ቀላ ፍም ሳት ይመስል ነበር ሶስተኛ ስቴፕ ቀጠለ ሶስተኛው የግንባታው ስቴፕ قال آتوني أفرغ عليه قطرا ነሐስ የቀለጠ አምጡልኝ ከላዩ እንዳፈስበት አላቸው ይህ ብረት ቀልጦ እርስ በርሱ ተገናኘ እዛ ላይ ነሐስ ተጨመረበት የዘመኑ ሞደርን ኢንጂነሪንጎች ምን ይላሉ ብረት ከቀለጠ ብረት ጋር ነሐስ አብሮ ላዩ ከለበሰ እንደዛ ጠንካራ የለም ይላሉ ዙልቀርነይን ቀድሟቸው ነበር ላዩ ላይ ላፈስበት ነሐስ አምጡ አላቸው ከላዩ ላይ አፈሰሱበት ሁለቱ ተራራ ሙሉ ለሙሉ ተዘጋ ገጠመ ላዩ ነሐስ ፈሰሰበት ቁመቱ ከነሱ ጋር እኩል ሆነ ጠንካራ ዝግ ነበር አላህን ሲገልጽ ምን አለ قال فما استطاعوا ان يظهروا النزا ياجوج وماجوج بلايم ليوطوت راقاچو تراراون نو ميحل وما استطاعوا له نقبا بربروتم ليوطو نقبا ليبرسوتم አይቻላቸው አልቻሉ እንዲያድርጎ ዘጋላቸው ይህን ትልቅ ግንባታ የእጁጅና ማእጁጅን ከዓለም የቆረጠውን ትልቁን ግንባታ እንደገነባ ይህን ግዙፍ ስራ ሲመለከት በችሎታው አልተኩራራም ምን አለ قال هذا رحمة من ربي ይህ የጌታዬ ስጦታ ነው እዝነት ነው አለ ሱብሃንአላህ እኛ ምንም ነገር ሰርተን ህዝብ የሚወደው ነገር ሲያጋጥመን በእኔ ችሎታ ነው እኮ አይ በደንብ አጥንቼ ነው የሰራው ተዘጋጅቼበታለሁ ናም ልትዘጋጅ ትችላለህ መጨረሻ ግን የማን ነው هذا رحمة من ربي የጌታ ስጦታ ነው ዞሮ ዞሮ የጌታ ተውፊቅ ነው እንጂ በመራህ ግብራችን በእውቀቴ ይሄ የሙስሊሞቹ አካሄድ አይደለም